እንዳትጠጉኝ ዞር በል ወደዛ ጋር እንዳትጠጉኝ ቆይ ተረጋጊ የማይሆን ነገር እንዳታደርጊ ቶሎ በይ ተረጋጊ ልትገይኝ ነው አንቺ ልጅ አዎ ህይወቴን ለማትረፍ ስል እገላችኋለሁ በሩን ቁልፍ ስጪኝ አሁን ቶሎ በይ ቁልፉን ክፈችና ስጪኝ ተረጋጊ ቶሎ በይ እንዳትገይኝ እባክሽ ቁልፉን እጄ ላይ አድርጊልኝ ቶሎ በይ ተረጋጊ እያልኩሽ ነው የማይሆን ነገር እንዳታደርጊ ተረጋጊ ሰላም ደህና ይስጥልኝ ውድና እየተከበራችሁ ውድ የሀገሬ ልጆች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም ፍቅር አንድነት ይሁንላችሁ አልኩ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮ እንዳያችሁ ሼር ላይክ ያደርጋችሁ አበረታቱ። እንዲሁም አዳዲሶች ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በጥሞና እነግራችኋለሁ ማለት ነው። የዛሬ ቪዲዮ እንግዲህ በጣም የሚያሳዝን ነው። እንግዲህ ምሳሌ ክፍል 5 ማለት ነው። በጣም የሚያሳዝን ቪዲዮ ነው ማለት ነው። እና ይህን ቪዲዮ እንግዲህ ለማንኛውም ድራማ ሆኖ የተቀረበ እንግዲህ ማንኛውም የቤት ገባና ነው እና ስለ እንጀራ እናት ነው። እንጀራ እናት እንግዲህ ምን ያህል ከሌላ የተወለደ ልጅን የምታሰቃይ እንግዲህ በጣም የምትመርዝ እንጀራ እናት ነች ማለት ነው። እንጀራ እናት ያው ሁላችሁም እንጀራ እናት ሲባል ከነም ጭምር እኔ እንጃ በጣም ይከብዳል፣ በጣም ያሳዝናል። ምክንያቱም እኔ አይቼ ያደግኩት ከአንጻር ነው። እንጀራ እናት ሲባል በጣም የምጠላ ከዛም አንጻር ነው። እንግዲህ የዛሬ ቪዲዮ ደግሞ እንግዲህ ስለ እንጀራ እናት ነው። እንጀራ እናት እንግዲህ ክፋቷ እንጂ ደግነቷ አይሰማም ማለት ነው፣ አይታወቅም ማለት ነው። ክፉም አሉ ደግም አሉ ማለት ነው። ከነዛ ውስጥ ደግሞ የዛሬው በጣም ክፉ በቃ ከክፉም ክፉ ማለት ነው እና ያገባችው የባሏ ልጅ አልነበረና ሴት ልጅ ነበረች። በጣም መልካም ነች፣ ጥሩ ነች ሴቷ ማለት ነው። አልፎ ተርፎ ሰራተኛውን ጭምር ልታጠፋ የፈለገች እንጀራ እናት ነች ማለት ነው። እና እቺ ህፃን ወይም የ7 ዓመት እና ወይም የ8 ዓመት ልጅ ትሆናለች እና በጣም በቤት ምክንያት ማለት ነው ቤቱ እስቺ ልጅቱን ከገደልኳ ቤቱ አይሸጥም በሚል ነው እንግዲህ አስቡት። በቤት ምክንያት ነው ልጅቱን እገላል የምትለው ሰራተኛና ባሏ ደግሞ አላርል በጣም ለህፃኑ ስትል ባሏን በጣም እንትን ትላለች። ስለ እሷ ይቆጣጠራታል። ሚስት ማለት ሰራተኛ ደግሞ በጣም ምርጥ ነች፣ ጥሩ ነች፣ ታማኝ ነች እና ሰራተኛውንም እንደዚህ በጣም ነበረ የምትጠምዳት ማለት ነው። ሰራተኛ ያው በትዕግስት ለነ ስትይ ታገሺ፣ ለምሳሌ ስትይ ታገሺ። ምሳሌ ማለት የእሱ ልጅ ነች ማለት ነው። ከሌላ ሴት የተወለደች ልጅ ማለት ነው እና እሷ ስትይ ታገሺ ተይ እያለ እንግዲህ ልጅቱን ሰራተኛዋን ይለምናታል ማለት ነው። ብዙን ጊዜ ታመናጭቃታለች፣ ብዙን ጊዜ ታዝባታለች፣ ብዙን ጊዜ ታሰቃያታለች ማለት ነው እና አልፎ ተርፎ አንድ ጓደኛ አለች እና ከጓደኛው ጋር ሆና በጣም ታመናጭቃታለች ማለት ነው። ሰራተኛው አልፎ ተርፎ ህይወቷን አጥፊ አባረሪ፣ እቺ ልጅ ያለች ባልሽ እንደዛ አያደርግም እሷም የእሷ ወገን ነች እያለች ሰራተኛውንም ምክር ትሰጣታለች ማለት ነው። ያቺ እንግዲህ ከሌላ ሴት የወለደ ህፃኗንም እሱንም አጥፊያት እያለች ያችኛው ትመክራታለች ማለት ነው። እና እያሉ እንግዲህ ብዙን ጊዜ ስትፎክር የነበረችው እንግዲህ ዛሬ እንደተሳካላት ነው ያየሁት ማለት ነው። እና ልጅቱ ትታመማለች። ሐኪም ቤት ሄዳ ተመርምራ መጣች። ስትመጣ ያው እንደ ሽሮፕ ነገር በብልቃት ተሰጣት ማለት ነው። መድኃኒቱ ስትሰጥ እንግዲህ ልጅቱን ማጥፋት አለብሽ መግደል አለብሽ ብላ ያቺ ጓደኛ ነች የመከረቻት። እንግዲህ ከዛ ልጅቱ እንግዲህ ምንም የምታውቀው ነገር የለም። ነገ ጠዋት ተነሳች። ከእንደገና ቁርሷን ልትበላ ስትል እኔ ሰራተኛ ማለት ቅድስት የሰራችውን ምግብ እንጂ ሌላ ምግብ አልበላም አለቻት ማለት ነው። ምክንያቱም ቅድስት የምትባለው ሰራተኛ መጀመሪያ በብላ አስፈራርታት ያው እነሱ ሁለት ሆኖ ሲያስፈራሩ ነው እሷም ለቤተ ስል እወጋቸዋለሁ ብላ እንግዲህ
እነሱን የቤት ውስጥ አድርጋ ቁልፍም ካልሰጠሽኝ እወጋቸዋለሁ ብላ ቁልፍ እንግዲህ ተቀብላ በሩን በውጭ በኩል ዘግታ ወጣች ማለት ነው። ዘግታ እንደወጣች እነሱ አሰረች እጇን እንደሚባል እነሱ ደግሞ ሁለት ተመካክሮ ገመድ ወሰዱና እጃቸውን እርስ በራሳቸው እጃቸው አልጋ ላይ ተቀምጠው ነበሩና እሷ ነች አሰረችው በማለት እጃቸውን አስሮ ተቀምጠው ያሉ ባሏ መጣ ማለት ነው። እና ባሏ ስመጣ እንግዲህ አላመነም። ሰራተኛች ግፏ ማለት ክፉ ሰራተኛ ነች ያሰረችው፣ እኔ ስነግርህ አታምነኝም አለችና እንግዲህ የውሸት ነው አስሩት ነገረች ማለት መቼም እቺ አንድ ሰራተኛ ሁለቱም ሴቶች እዛ ማሰር አትችልም። ይሄ የታወቀ ነገር ምድር ያወቀበት ማለት ነው። እና ሁለት ትላልቅ ሴቶቹን እንዴት አድርጋ ነው እጃቸውን ኋላ እጃቸውን አድርጋ ሁለቱን አልጋ ላይ ቁጭ አድርጋ የምታስበው? እንግዲህ ይሄ ቀምሞ ያመጡት እንትን ነው ማለት ነው። ከዛ ያው ሰራተኛውን እንዲያባርር ፈልጎ ነው እነሱ እንደዛ አይነት ነገር ያደረጉት ማለት ነው። እና ያው ለቤተ ስል እወጋቸዋለሁ ብላ ነው እንግዲህ ቁልፉን ካልሰጠች ብላ በውጭ በኩል ቆልፋ እየሮጠች ሄደች ማለት ነው። እየሮጠች እንደሄደች እንግዲህ የቤቱ ባለቤት ልጁን ከትምህርት ቤት ያመጣ ነበር እና መንገድ ላይ ተገናኙ። እሷም እንደዚህ እየሮጠች እየሄደች ነበረች። ተገናኙ። ቅድስት ምን ሆነሽ ነው ምናምን ስሉ ቅድስት እኔ እንደዚህ ለቤተሰብ እንደዚህ ብዬ ቁልፉን ተቀብዬ እየሮጥኩ ቆልፌባቸው በላያቸው ላይ ቆልፌ ይዤ መጣሁ ብላ ነው እንግዲህ የተናገረችው። የምን ብላ ነው ያሽው እና እነሱ ሲያስፈራሩን እንደማስፈራረች ቆልፌ መጣሁ ብላ ተናገረች። እንግዲህ እሱ አላመነም። በፍጹም ሊያምንሽ አልችልም አለ። ወደ ቤት ሲሄድ እሷ ደውላ እንደተናገረች እነሱ እጃቸው ሁለቱም አልጋ ላይ እንግዲህ ኋላ እጃቸው ታስሮ ቁጭ ብለዋል ማለት ነው። ከዛ በቃ ምሳሌን አንቺ ይዘሽ ነኝ እኔ እሄዳለሁ አለ። ሄደ አየ ማለት ነው። እንግዲህ ፈታ። ማን አሰረ? ሰራተኛ ቅድስት ናት ታሰረችው ምናምን አለችው። ከዛ አላምንም እንዴት እሷ ታስራለች አለ ማለት ነው። ከዛ ቅድስትን ጠየቀ። ቅድስት እኔ አላሰርኳቸውም ብቻ እንደዚህ ብዬ አስፈራርቼ ብላውን ይዤ ወጣሁኝ፣ በውጭ በኩል ቆልፌ ወጣሁኝ አለች። በፍጹም ሊያምን አልቻለም። ከዛ አደረች ልጅቱ እንግዲህ ትምህርት ቤት የእሷ ካልሰራች አልበላም ያለችው ልጅቱ በግድ ለልጇ ስል ቅድስትን ሰራተኛውን መልሶ አስመጣ ማለት ነው። ከዛን ልጅቱ ያው ቁርስ በልተሽ ትምህርት ቤት ሂጂ ብሎ እያባበሉ ሰራተኛና ልጁ ያው እሷ ትምህርት ቀድማ ወጣለች ማለት ነው፣ ባለቤቱ ማለት ነው። ከዛ ቁርሱን እንግዲህ እርስ በራሳቸው ቁጭ ብሎ ሰራተኛና ሰውየው እያገረሱ ያሉ ቦርሳ ውስጥ እንግዲህ ያቺ ክፉ እንጀራ እናት እየተባለችው ከሐኪም ቤት የተሰጠ መድኃኒቱ ተመሳሳይ ነው እና ያቺ ትንሽ ቀጠን ላይ ይሄ ደግሞ ወፈርላል ተመሳሳይ ነው። ልክ እንደ ምንድነው ቱፋ ከለር ማለት ነው፣ እንደ አፕል ከለር ነው እና መድኃኒቱን ቀይራ ልክ መድኃኒት የምትወስድበት ቦርሳ ውስጥ አረገች ማለት ነው። ከዛ እሱ ደግሞ የእንትን መድኃኒት መስሎ የልጅቱ መድኃኒት መስሎት እሷ ቀይራ አስቀመጠችው። ሳያቅ አይንሽን ጨፍን ያላት እኛዋን ከጨፈነች በኋላ መድኃኒቱን ከምግብ ጋር አደባልቆ እሷ መድኃኒቱን ያው እሺ ብላ ስለማትጠጣ ነው ከመድኃኒት ጋር አበላታለሁ ብሎ ከምግብ ጋር ከቁርሷ ጋር አበላት ማለት ነው። ለምን እሱ አላወቀም ነበር። እቺ እንጀራ እናት ነች እንግዲህ የመረዘችው ያስቀመጠችው መርዝ ነው። እቺ ህፃን ልጅ ከሌላ ሴት የተወለደችው ልጅቱ እንድትሞት ያደረገች ነገር ነው እና እንደዚህ አድርጋ ልጅቱ እንግዲህ አሁን በጣም አላደል ልትሞትም ላትሞትም ትችላለች። ድራማው ያው ይቀጥላል ነው ያሉት ማለት ነው። እና እንደዛ አይነት ነገር አለ። መጨረሻ እንግዲህ ይቀጥላል ነው ተባለው። እንደዛ አይነት ነገርም አለ። የእንጀራ እናት ጥሩ የለም ማለት መጥፎ ጎንም አለ፣ ጥሩ ጎንም አለ። እንጀራ እናት ሲባል ሁሉም ጥሩ ናቸው ማለት አይደለም። ግን የዚች ደግሞ በጣም የባሰ ማለት ነው። ልጅቱን ህፃኗን መርዝ እስክታበላ ድረስ ማለት ነው። ልጅቱ እንጀራ እናትን አላምንና ሰራተኛ የሰራችው ምግብ ነው ምበላ ብላ ነው እንግዲህ የወጣችው ልጅቱን መልሳ ያስመጣችው ማለት ነው። እና ሰራተኛዋ በጣም ትወዳታለች፣ እችም በጣም ትወዳታለች። በጣም ነው የሚዋደዱት ማለት ነው። ከዛ መጨረሻ እንግዲህ ልጅቱ ፈንት ጫረች ማለት ነው። ድራማው እንግዲህ ይቀጥላል ነው። ቀጣይ ደግሞ ምሳሌ ክፍል 5 እሺ እመጣለሁ ማለት ነው።
እና ቪዲዮዬን እንዳያችሁ ሼር ላይክ አድርጉ። በአዲስ ቪዲዮ እስክንገናኝ ሰላም ፍቅር ይብዛላችሁ። ውድ የሀገሬ ልጆች ባይ ባይ።